ስሜ ኤልሻዳይ ተንሳ ይባላል። በለም ሁለተኛ ደረጃ ትምህርት ቤት የ10ኛ ክፍል ተማሪ ነኝ። እንዴት ወደዚህ ስልጠና መጣሽ ለሚለው ጥያቄ መልስ የሚሆነው እዚህ ትምህርት ቤት ሃይማኖት የምትባል አስተማሪ ነበረችና የ12 እና የ11 እና የ12 ኢኮኖሚክስ ቲቸር ከዛ እሷ መታ ስመዘግብ በሪጂዮስ አፍሪካና በኩሶ ኢንተርናሽናል የሚሰጥ ስልጠና አለና መመዝገብ የምፈልጉ ስትል እጄን አውጥቼ ተመዝግቤ ነው ወደዚህ ስልጠና የመጣሁት። ከዛ በ6 ሳምንታት ውስጥ የነበረን ቆይታ በጣም ደስ የሚልና አሪፍ ነበር። የኛ አሰልጣኝ ኮች ቤቲ ነበረች። ቤቲ በጣም አሪፍ አሰልጣኝ ነበረች። እንደ ጓደኛ እንደ እህት አርጋ የምታሰለጥነን እና እኔ በዚህ ስልጠና ውስጥ በጣም ብዙ ነገር አግኝቼበታለሁ። በሊደርሺፕ ላይ ሊደርሺፕ የግድ ሊደር ለመሆን ትልቅ ቦታ ላይ መኖር እንደማይኖርብን ሊደርሺፕ ከራስ እንደሚጀምር ከዛ በአካዳሚክ ፐርፎርማንስ ላይ ደግሞ የግድ ሁሌ እንትን ለማለት የግድ የደረጃ ተማሪ ለመሆን ማጥናት ማንበብ እንደሚያስፈልግ ታይም ማኔጅመንታችንን እንዴት እንትን ማድረግ መጠቀም እንዳለብንና ብዙ ነገሮችን ተምሬበታለሁ። ራሴን እንድቀይር ረድቶኛል። ራሴን ዞር ብዬ እንዳይ አርጎኛል ረድቶኛልና በዚህ ፕሮግራም ላይ የነበረኝ ቆይታ አሪፍ ነው። ስለነበረኝ ቆይታ አመሰግናለሁ። ከዚህ በኋላም ራሴን ለውጣለሁ ብዬ አስባለሁ።